ጤና ይስጥልኝ። እንዴት ነው ቤተሰብ? ሰላም ናችሁ? አለን እንግዲህ ፈጣሪ ይመስገነው። እኔ አንድ ያልገባኝና መጠየቅ የምፈልገው ነገር አለኝ። ይህም የምጠይቀው ጥያቄም ለፕሮቴስታንት እምነት ተከታይ ወገኖቻችንን ነው። ይህም የምጠይቀው ጥያቄ ምንድን ነው? አንዱ ትልቁ ነገር ከኦርቶዶክስ ተዋሕዶ ቤተክርስቲያን በተለያየ በዝሙት በአመንዝራነትና በሌብነት የተወገዱና የተወገዙ የተባረሩ ግለሰቦች እነዚህም ጉማሬው በጋሻው እንዲሁም ቅዳፉ ትዝታው እንዲሁም ደግሞ ወጠጤው እንዳል ከሚባሉ ሰዎች ወደ እናንተ መምጣታቸው ይታወቃል። ከመጡ በኋላ የእናንተን ሃይማኖት እውነተኛ ከሆነ በትክክለኛ መንገድ እምነቱን ማስተማር አለባቸው እንጂ የወጡበትን ሃይማኖት መልሶ መስደብና ማዋረድ ማንቋሸሽ ምን ማለት ነው? እናንተስ እንዴት ብላችሁ ነው ሲሳደቡ አሚን ብላችሁ የምትቀበሉት? ይህስ እውነት ኢየሱስ ክርስቶስ እውነት ይቀበለዋል ወይ? ጌታን እንወደዋለን፣ ጌታን እናከብረዋለን፣ ጌታን አዳኛችን ነው ብለን የምንቀበል ከሆነ እነዚህ ሰዎች የሌላውን ሰው ሃይማኖት ሲያንቋሽሹ ትክክል አይደላችሁም ብላችሁ ልትገስጿቸው ሲገባ ጭራሽ አሚን እያላችሁ ጭራሽ ልብ እየሰጣችኋቸው እነዚህ ሰዎች ከእግዚአብሔር መንገድ እየወጡ ያለበት ሁኔታ ነው ያለው። ስለዚህ በሚሊዮን የሚቆጠርን ሕዝብን ማዋረድ፣ በአደባባይ መስደብ ማለት ይሄ ራሱ በወንጀል የሚያስጠይቅና በወንጀል አስጠይቆ ሊያሳስር የሚችላቸው ወንጀል እየሰሩ መሆኑን ይታወቃል። ስለዚህ የፕሮቴስታንት እምነት ተከታይ ወገኖቻችን እንደነዚህ አይነት ሰዎች ሲመጡ ለእናንተም አይጠቅሟችሁም እና አስወግዷቸው ወይም ደግሞ አስተምሯቸው። ጌታ ሲመጣ በዚህ ምድር ላይ 33 ዓመት ከ3 ወር በሚኖርበት ሰዓት አንድም ቀን ቀና ብሎ ሰውን ተሳድቦ ዘልፎ አያውቅም። ታዲያ ይህንን እንወደዋለን የምንለውን አምላክን ወይም ደግሞ ይህንን እንወደዋለን የምንለውን ኢየሱስ ክርስቶስን ያስተማረንን ትምህርት ወደዛ ወደ ጎን በመተው አደባባይ ላይ ማንንም በአደባባይ መስደብ፣ ማዋረድ፣ ማንቋሸሽ እኔ ለምን ከፈለኩኝ በድንጋይ አላምንም። ምን አገባው? የሚጠይቀኝ አምላክ በሰማይ አለ። በቃ የሚጠይቀኝ ይጠይቀኝ። እያንዳንዳችን የያዝነውን ይዘን በሰላማዊ መንገድ በምድር ላይ ኖረን የምድር ህይወታችን ስንጨርስ ወደ ፈጣሪ በምንሄድበት ሰዓት ያኔ የምንጠየቀው ጥያቄ ይኖረናል። በቃ ያኔ እጠየቃለሁኝ። እኔ የፈለኩትን ማመን መብቴ ነው። ስለዚህ የሰውን እምነት የሚነኩ ሰዎችን ወደ እናንተ በሚመጡበት ሰዓት አሚን፣ ተባረክ፣ በርታ እያላችሁ ሞራል የምትሰጧቸው ሰዎች እነዚህን ሰዎች ገደል እየከተታችኋቸው መሆኑን እንድታውቁ እናንተም በእነዚህ ሰዎች የመጣ ስህተት ውስጥ እየገባችሁ መሆኑን እንድትረዱ እፈልጋለሁ።